ለመሆኑ ስኬታማ ሰዎች ከኛ የተለየ 24 ሰዓት አላቸው ብላችሁ አስባችሁ ታውቃላችሁ? ለምንድን ነው አንዳንዶች በቀን ውስጥ ብዙ ትላልቅ ስራዎች ሲያከናውኑ፣ ሌሎቻችን ግን ገና ሳንነቃ ቀኑ የሚባክንብን? ልዩነቱ የእውቀት ሳይሆን የጧት ነው። ጧት ከእንቅልፋችሁ ስትነሱ የምታደርጉት የመጀመሪያ ነገር የቀኑን ስኬት ወይም ውድቀት እንደሚወስን ብነግራችሁስ? ዛሬ በኮር ጠባቂ ቻናል ህይወታችሁን የሚቀይሩ 5 ወርቃማ የጧት ልምዶች እናያለን። ሰላም፣ እንኳን ወደ ኮር ጠባቂ በሰላም መጣችሁ። ዛሬ አቅማችንን የምናወጣበት እና ቀናችንን በድል የምንጀምርበት ሚስጥር እናወጋለን። እስኪ መጨረሻው አብራችሁን ቆዩ። የሰውነትን ባትሪ መሙላት ውሃ መጠጣት። የመጀመሪያው ልምድ በጣም ቀላል ግን ብዙዎቻችን የምንዘነጋው ነው። ሰውነታችን ሌሊቱን ሙሉ ለ7 እና ለ8 ሰዓታት ያለ ውሃ ነው የሚቆየው። ልክ እንደደረቀ መሬት ማለት ነው። ጧት እንዴት ተነሳችሁ? 1 ብርጭቆ ውሃ መጠጣት የአንጎላችሁን ስራ በ20% ያፋጥነዋል። ስልካችሁን ቻርጅ እንደምታደርጉት ሁሉ ሰውነታችሁም ለቀኑ ስራ በውሃ ቻርጅ አድርጉት። ልምድ 2 አእምሮን ማረጋጋት ወይም ማሰላሰል። ለ5 ደቂቃ በዝምታ መቆየት ወይም ማሰላሰል። ብዙዎቻችን ገና አይናችንን ስንገልጥ ስልካችንን አንስተን የሰውን ጫጫታ ወደ ጭንቅላታችን እናስገባለን። ስኬታማ ሰዎች ግን መጀመሪያ ራሳቸውን ያዳምጣሉ። ለ5 ደቂቃ ብቻ ጸጥ ብላችሁ ተቀመጡ። ትንፋሻችሁን ተከታተሉት። ይህ በቀን ውስጥ የሚገጥሟችሁ ውጥረቶች ትልቅ መከላከያ ይሆኗችኋል። ልምድ 3 ሰውነትን ማንቀሳቀስ እንቅስቃሴ። ቀላል የአካል እንቅስቃሴ። ጂም ሂዱ እያልኳችሁ አይደለም። ለ10 ደቂቃ ብቻ መለጠጥ ሰውነታችሁን ወይም ጥቂት ፑሽ አፕ መስራት። ደም በሰውነታችሁ ውስጥ በደንብ እንዲዘዋወር ያደርጋል። ደም ወደ አእምሮ ሲሄድ ደግሞ አዲስ ሀሳቦች መፍለቅ ይጀምራሉ። ሰነፍ ጠዋትን በኃይል ለመተካት ይህ ቁልፍ ነው። ልምድ 4 የድል ካርታ መንደፍ እቅድ ማውጣት ማለት ነው። የቀኑን 3 ዋና ስራዎች መለየት። ዛሬ ማከናወን ያለባችሁ 1000 ነገሮች ሊኖሩ ይችላሉ፣ ግን ዛሬ እነዚህን ካላደረው ቀኑ ስኬታማ አይሆንም የምትሏቸውን 3 ዋና ነገሮች ብቻ በወረቀት ላይ ጻፉ። መጻፍ አእምሯችሁ ላይ ያለውን ሸክም ይቀንሰዋል፣ ትኩረታችሁንም አንድ ቦታ ላይ ያደርገዋል። ልምድ 5 አእምሮን መመገብ ማንበብ ማለት ነው። ወይም አነቃቂ ነገር ማንበብ ወይም ማድመጥ። ልክ ሰውነታችሁ ምግብ እንደሚፈልገው ሁሉ አእምሯችሁም ጠዋት ጥሩ ምግብ ይፈልጋል። ለ10 ደቂቃ መጽሐፍን አንብቡ ወይም እንደዚህ አይነት አነቃቂ ቪዲዮዎችን እዩ። ይህ ቀኑን ሙሉ አዎንታዊ እንድትሆኑና ተስፋ እንዳትቆርጡ ሞራል ይሆናችኋል። እንግዲህ ስኬት በአጋጣሚ የሚመጣ ሳይሆን በየቀኑ የምናደርጋቸው ጥቃቅን ልምዶች የሚገነባ ነው። አሁን አንድ ጥያቄ ልጠይቃችሁ። ከነዚህ 5 ልምዶች ውስጥ የትኛውን ነገ ጧት ለመጀመር ቃል ትገባላችሁ? አሁኑ ኮሜንት ላይ ጻፉልኝ። ውሃ ጠጣለሁ ወይም እቅድ አወጣለሁ ብላችሁ ጀምሩ። እኔም ኮሜንታችሁን አነባለሁ። ይህ ቪዲዮ ለውጥ ያመጣል ብላችሁ ካሰባችሁ ላይክ አድርጉ። ለጓደኞቻችሁም ሼር በማድረግ የለውጡ አካል ሁኑ። ለወደፊቱም እንደዛ ያሉ አቅም የሚያወጡ ቪዲዮዎች እንዲደርሷችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። አቅማችሁን አውጡ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩ።